ዋላችሁ ውድ የቲክቶክ ወንድሞቼ እህቶቼ መላው ኢትዮጵያውያን እንደምን ከረማችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። የጠፋሁት እንግዲህ ወዳጆቼ አገር ቤት ስለነበርኩኝ ነው። ኢትዮጵያ ሄጄ ከርሜ ነው የመጣሁት። በጣም ቆንጆ ጊዜ አሳለፍኩኝ። እንደምታውቁት አንዳንድ ወዳጆቼ እንደምታውቁት ግማሹ ስራዬ ኢትዮጵያ ውስጥ ነው። እዚህ ደግሞ ያው ጀርመን ሀገር በቋሚነት የምሰራው ስራ አለ እና በአመት 2 ጊዜ የአመት ፈቃድ አለኝ። ያቺን የአመት ፈቃዴን እዛ ኢትዮጵያ ውስጥ የምሰራቸውን ስራዎች አለው ብዬ እንዴት ነው ሁኔታውን አንዳንድ ኢንፑት ማድረግ የሚያስፈልገኝን ነገሮች አድርጌ ትርፉንም ኪሳራውንም ለመንግስት የሚገባውንም ግብር ሁሉንም ነገር በስነ ስርዓቱ አጠናቅቄ ተመልሻለሁ። በዚህኛው ዙር ከሞላ ጎደል ጥሩ ጉዞ ነበር ማለት ይቻላል። ከዛ በተረፈ የቤተሰብ አንዳንድ ዝግጅቶች ነበሩ። አንድ ወንድሜ ያክስቴ ልጁ ልታገባ ሽማግሌ ተልኮ እዛ ሽማግሌ ግብዣ ላይ ተገኝቼ በጣም ደስ የሚል ጊዜ አሳልፌያለሁ። ይሄ ወንድሜ በጣም ጀግና ጎበዝ የስራ ሰው ለእድገት በጣም የሚጥር ጀግና ሰው ነው እና በዚህ አመት የሰራውን ህንጻ አስመርቋል። እኔ እንኳን በህንጻ ምረቃው ላይ አልነበርኩኝም እና ህንጻውንም ጎብኝቻለሁ። ያው እዚህ ላይ እንደምታዩት 7 ፎቅ ያለው ህንጻ በጎሮ ነው የሚገኘው። ጎሮ አደባባይ ያው እዚህ ላይ እንደምታዩት ጎሮ አደባባዩ ላይ በቀጥታ ይታያል። በጣም ግዙፍ የሆነ ህንጻ ነው እና ተመርቆ አሁን ወደ ስራ ገብቷል። ከታች እዚህ ላይ እንደምታዩት ስኬት ባንክ እንዲሁም ደግሞ ቴክኖ ባንኮች የታችኛውን ፓርት ይዘውታል። ድሪም የሚባል ትልቅ ኬክ እና ዳቦ ማምረቻም እንደዚሁ ከታች ተከራይቷል። በአብዛኛው እንግዲህ ገና አዲስ እንደመሆኑ መጠን አብዛኞቹ ፎቆች ገና አልተከራዩም እና እንደምታውቁት ጎሮ በጣም ሴንተር የሆነች ቦታ ነች። ከታች ለሳሚት ታዋስናለች። እንደገና ለሚኩራ ሀያት እንደዚሁም ደግሞ የተባሉ በጣም የለሙ ከተሞችን የምታዋስን ከተማ ነች ጎሮ እና በጣም የለማ በእውነቱ አውሮፓ ነው የሚመስለው። አሁን ሄዳችሁ ብታዩ አውሮፓ ነው የሚመስለው። እኛ በጣም ህፃን በነበርንበት ጊዜ ያ አካባቢ ጫካ የነበረና በፈረስና በአህያ ነበረ ዘመዶቻችንን ለመጠየቅ ብንሄድ የነበረው። አሁን በጣም በሚገርም ሁኔታ አካባቢው ለምቷል። ህንጣ በህንጣ ነው። ብዙ ቢዝነሶች የሚራወጡበት ሁኔታ ነው የሚታየው እና የዚህ የወንድሜ ህንጻ ገና ብዙ ከሁለተኛው ነው ከሶስተኛው ፎቅ በላይ ብዙ የሚከራዩ ለቢሮ ለንግድ ለተለያዩ እንቅስቃሴዎች የሚሆኑ ቢሮዎች አሉ እና መከራየት የምትፈልጉ ከዲያስፖራም እንደዚሁ ወደ ሀገር ቤት ቢዝነስ ለመስራት የምትፈልጉ በጣም ሴንተር የሆነ ቦታ ነው። መከራየት ትችላላችሁ። ዲቴል ኢንፎርሜሽን በእኔ በኩል ማግኘት ትችላላችሁ። ከዛ በተረፈ እንግዲህ ሳምንቱን በሙሉ በጣም በመብላት በመጠጣት በመዝናናት ነው ያሳለፍኩት። አንዳንድ ጓደኞቼ እንደበቃ በጥሬ ስጋ አፍነው ሊገሉኝ ነበር ማለት ይቻላል። እውነቱን ነው የምላችሁ። አዲስ አበባ የትኛውም መዝናኛ ቦታዎች ብትገቡ መቀመጫ ቦታ አታገኙ። በቃ ጥቅጥቅ ያለ ነው እና እዚህ እንደሚወራው እንዳይመስላችሁ። እርግጥ የኢኮኖሚ ችግር የለም ማለት አይደለም። የኑሮ ውድነቱ ከፍተኛ የሆነ በተለይም ደግሞ የኢትዮጵያ የገንዘብ የመግዛት አቅሙ በጣም በመዳከሙ
በጣም በርካታ ሰዎች በችግር ላይ እንዳሉ አውቃለሁ። ያም ሆኖ ግን ያቺ ሀገር በጣም የበረከት ሀገር ነች። እውነቱን ለመናገር በቃ እንዳልኳችሁ ቁርጥ ቤቶቹ በሙሉ ሙሉ ናቸው። በቃ ሰው ሲበላና ሲጠጣ ነው የምታዩት። እና በጣም አጭር ጊዜም ቢሆን 7 days straight በቃ ስትሬት በየጥሬ ስጋ ቤቱ ነበር ስዞር የነበረው። እና ጓደኞቼ ወዳጆቼ ጋብዘውኛል፣ አስደስተውኛል። እግዚአብሔር ደግሞ ብድሩን ይክፈላችሁ። እና በአዲስ አበባ ካየኋቸው በዚህ አጋጣሚ አድቨርት ማድረግ ፈልጋለሁ። ምርጥ ቁርጥ ቤቶች ወንድሞቼ በዲያስፖራ የኔን ቪዲዮ የምትከታተሉ አዲስ አበባ ስትገቡ እንድትጎበኟቸው ከምፈልጋቸው ቤቶች መካከል ሀያት አደባባይ አለፍ ብሎ ዝቋላ ቁርጥ ቤት በደረጃ ወደ 7 ነው 8 ቁርጥ ቤቶች አይቻለሁ። በደረጃ አንደኛ ደረጃን ሰጥቼዋለሁ። እጅግ በጣም የሚገርም ስጋ ነው የምታገኙት። እርግጥ ትንሽ ወደድ ይላል፣ ኪሳችሁን መግባት ሊኖርባችሁ ይችላል። ግን መስተንግዷቸው እኔ ደግሞ የሚገርመኝ እኮ እነዛን ውብ ሴቶች እንዴት ነው እንደዚህ ከየት ነው ያሰባስባቸው? በቃ ግራ ነው የሚገባቸው። አስተናጋጆቹ ሲያማምሩ ፖስቸራቸው፣ አለባበሳቸው እንዴት የሚያምር እንዴት ምን ብዬ ልንገራችሁ። እና ዝቋላ ቁርጥ ቤት በአንደኛ ደረጃ አግኝቼዋለሁ። ይህም የሚገኘው የት ነው? ሀያት አደባባይ አለፍ ብሎ ማለት ነው። በሁለተኛ ደረጃ ሰሚት ኮንዶሚኒየም አካባቢ ጨርጨር ስጋ ቤት። አቤት 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 ጉድ ነው የምትሉት። በቃ ጮማው፣ ዳቢቱ፣ ነብሮው ጉድ ነው የምትሉት። በቃ ገና ምላሳችሁ ላይ ጥሬ ስጋውን ስታስቀምጡት ይሟሟል ነው የምላችሁ። እና ጨርጨር ስጋ ቤት በሁለተኝነት ደረጃ መርጬዋለሁ። እጅግ በጣም 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 መስተንግዷቸው እንደዚሁ በጣም ቢዩቲፉል ነው። በሶስተኛ ደረጃ አዲሱ ገበያ ወደ ሱሉልታ ሜጃ አዲሱ ገበያ አካባቢ መስቀሉ ስጋ ቤት እና እንደዚሁም ከጎኑ እንደዚሁ ሌላ አንድ ስጋ ቤት አለ። መስቀሉ ስጋ ቤት ጉድ ነው የምትሉት። በቃ ምን አይነት ስጋ! እና አንድ ወዳጄ ጓደኛዬ በጣም በብልቶችን የስጋ ብልቶችን እያንዳንዷን ነው የሚያውቃቸው። እና ከእሱ ጋር ነበር የሄድኩት። ይህ ወዳጄ ጠበቃ ነው፣ ከፍተኛ ባለሙያ ነው፣ የፍርድ ቤት ዳኛም ጭምር ነው። እና ተንሳ ይባላል። በቃ ሲያስቆርጥ ራሱ ጉድ ነው የምትሉት። በቃ ከዳቢት ይላል፣ ከነብሮ ይላል፣ ከመሀል አገዳ ይላል። በቃ እና 100-200 ብር ያው ትገጫላችሁ ለዚህ ለሚቆርጠው ሰውዬ የሚመጣላችሁ ስጋ ጉድ ነው የምትሉት። እና በሶስተኛ ደረጃ ያንን መስቀሉ ስጋ ቤትና ከጎኑ ደግሞ አንድ ሌላ ስጋ ቤት አለ። ማርያማዊት ይሁን እንደዚህ አይነት ስጋ ቤት አለ። ሁለቱም ጎን ለጎን ናቸው። በተደጋጋሚ ነው እዛ አካባቢ ሄድኩት። እና አዲስ አበባ ይሄንን ይመስላል። ገንዘብ ላለው ሰው ኢዝ አ ፓራዳይስ። የትም ዓለም ላይ የማታገኙትን መዝናናት አዲስ አበባ ላይ ታገኛላችሁ። በተለያዩ ሬስቶራንቶች ስትሄዱ የምታዩዋቸው ቢዩቲፉል ቆንጆ ሴቶች ያው ከእነሱም ጋራ እንጆይ ማድረግ ትችላላችሁ ውድ ወገኖቼ። እና የጠፋሁባችሁ አዲስ አበባ ስለነበርኩ ነው። ተመልሻለሁ አሁን። እንግዲህ የዛሬውን ቀን በአድቨርታይዝመንት ላሳልፈው እና ኢትዮጵያ ውስጥ የገጠመኝን አንዳንድ ሁኔታዎች ልንገራችሁ። በዚህ በጉለሌ አካባቢ እኔ የነበርኩበት ሰፈር አካባቢ ጀርመን ሀገር የተማረ አንድ ስዩም ይጥና የሚባል ሰው ነበር። እና አይ ቲንክ ወደ ኖርዝ አካባቢ ነው በደርግ ጊዜ ስኮላርሽፕ አግኝቶ ሄዶ
ማስትሬቱን ሰርቶ ከዛ በኋላ ደግሞ እንደገና ጨርሶ ወደ አገር ቤት ተመልሶ የተወሰኑ አመታት ከሰራ በኋላ ሁኔታዎች ስላልተመቻቹለት እንደገና ተመልሶ ወደ ጀርመን ሀገር ተመልሷል። ስዩም ይጥና የሚባል ወንድማችን ድምፁን አጥፍቷል። የት እንደገባ እሱን የበላ ጅብ ሊጮህ አልቻለም። እምጥ ይግባ ስምጥ እስካሁን ድረስ የት እንደሆነ ሊታወቅ አልቻለም። ቤተሰቦቹ በከፍተኛ ጭንቀት ላይ ይገኛሉ እና ባለፈው አንድ ጊዜ እህቱን አግኝቻት ነበረ እና እባክህ አፈላልግልኝ ይሄ ሰውዬ ወይ ሞቶም ቢሆን ወይ ታሞም ቢሆን ምን ማወቅ አልቻልንም እና በጣም ጭንቀት ላይ ነን ብለው ስላሉኝ በጀርመን ሀገር የምትኖሩ ወንድሞች ስዩም ይጥና ጋሻው ይባላል። አድራሻውን የምታውቁ እባካችሁ ሜሴጅ በእኔ በኩል እንድታስተላልፉልኝ ለምናችኋለሁ። በሁለተኛ ደረጃ እንደዚሁ በዛ በጉለሌ አካባቢ በቀለ ሀብተ ገብርኤል የሚባል እንደዚሁ ጀርመን ሀገር ውስጥ የተማረ ከራሽያ ማስትሬት ዲግሪውን ጨርሶ በኖርዝ ጀርመን ሃኖቨር አካባቢ ይመስለኛል ከ30 አመት በላይ የኖረ በቀለ ሀብተ ገብርኤል የሚባል ወንድማችን በጣም ከፍተኛ የሆነ የአእምሮ መታወክ ህመም ደርሶበት በዛ አካባቢ ይኖር እንደነበረ ያው ታውቃላችሁ። እዛ አካባቢ የምትኖሩ ወንድሞች እና አገር ቤት ሄዶ በጠበል እንዲታከም ጓደኞቹ በሱ አካባቢ የሚኖሩ ጓደኞቹ ገንዘብ አዋጥተው ወደ ኢትዮጵያ ከላኩት አሁን ወደ 5 እና 7 አመት አካባቢ ይሆናል። እና ወንድሞች በዛ በሃኖቨር ያላችሁ በተለይም ደግሞ በኃላፊነት ወደ ኢትዮጵያ እንዲሄድ ካደረጉት ሰዎች መካከል አሜን ግርማ እንተዋወቃለን። አባት በጣም ታዋቂ ሰው ነበሩ። አሁንም በፌስቡክ እና በተለያዩ ነገሮች ያያለሁ። ኃላፊነት ወስደህ አገር ቤት እንዲታከም ጠበል እንዲጠቀምና እንዲድን በበጎ መንፈስ ተነሳስተህ ገንዘብ አሰባስበህ ልጁን ወደ አገር ቤት ልካችሁታል። ነገር ግን ይህ ሰው የአእምሮ በሽተኛ መሆኑ እየታወቀ የደርሶ መልስ ትኬቱን ሊጠቀምበትም አልቻለም። የጀርመን ፓስፖርቱም አብጌላውፈን አድርጎ በአሁኑ ሰዓት በከፍተኛ ችግር ላይ ነው ያለው እና እህቱ የመንግስት ሰራተኛ ነች። 3 እና 4 ልጆች አሏት። ከልጆቿ ጉሮሮ እየነጠቀች በቀን አንድ ጊዜ ሻይና ዳቦ ትወረውርለታለች እና ይህ ሰው በከፍተኛ ጉስቁልናና በከፍተኛ መከራና ችግር ውስጥ ነው ያለው። ፓስፖርቱ አብጌላውፈን አድርጓል። መከታተል አይችልም። አእምሮ ኮምፕሊትሊ ለቋል እና ከድመትና ከውሾች ጋራ ነው ሲጫወት የሚውለው እና በሃኖቨር እንግዲህ ከ30 አመት በላይ ከእናንተ ጋር አብሮ የኖረ ሰው ነው። ዶርትሙንድ ሃኖቨር አካባቢ ኖርዝ አካባቢ ነው ብለውኛል እና ይህንን ወንድማችሁን እባካችሁን እንድታግዙት በአክብሮት እጠይቃችኋለሁ ወገኖቼ። እና እኛ ተሰባሪ እቃዎች ነን። የሰው ልጅ ስንባል ነገ ምን ሊፈጠርብን በኢንዲቪዥዋሊ በእኔ ላይ ነገ ከነገ ወዲያ ምን ሊፈጠር እንደሚችል ማወቅ አልችልም። ስለዚህ እንረዳዳ፣ እንተባበር። በቀለ ሀብተ ገብርኤል በከፍተኛ መከራና ችግር ላይ ነው ያለው። በአካባቢው የምትኖሩ ወንድሞች እና እህቶች እባካችሁን በምትችሉት መንገድ ይሄ ሰውዬ የጀርመን ፓስፖርት ነው የነበረው። ለ30 አመት አካባቢ ቆይቷል እዚህ ጀርመን ውስጥ። ምን ይስራ ምንም የሚታወቅ ነገር የለም። ሆኖም ፓስፖርቱ አብጌላውፈን አድርጓል። እንዳልኳችሁ በጣም ከፍተኛ የኢኮኖሚ ችግር ውስጥ ነው ያለው እና እንድትረዱት በአክብሮት እለምናችኋለሁ። ሌላ እንግዲህ ከማስታወቂያዎች መካከል አንድ ወንድሜ በፍራንክፈርት አካባቢ የሚኖር ሲራክ ጄ የሚባል ከከፈተ ቆይቷል። ጃዝ ክለብ እና ማምሻዬ ብያታለሁ ቤቷን። በጣም ቆንጆ የሆነ ዲኮሬትድ የሆነች ቤት ናት። ማይንዘርላንድ ስትሪት ላይ 105 ቁጥር ታገኙታላችሁ
አንዳንድ ጊዜ ከጀርመን ትልልቅ ከተሞች ብዙዎቻችን ለተለያየ ጉዳይ ለስብሰባም ይሁን ለመዝናናትም ይሁን ለኮንሰርት ለተለያየ ነገሮች ወደ ፍራንክፈርት መሄዳችን አይቀርም እና ሆቴል ይዘን ከምናድር ወይም ደግሞ ራቅ ያለ ቦታ ከፍራንክፈርት ወጣ ብለን እንትን ከምንል እዛችሁ ባኖፉ ኤሪያ ነው ሃፍት ባኖፍ ኤሪያ ነው ማይንዘርላንድ ስትራሴ ይባላል እና እዛ አካባቢ 105 ቁጥር ጃዝ ክለብ ኦልዲስ የድሮ በእኛ ዘመን የነበሩ እነ ማሪንጌ ቻቻ የመሳሰሉ ዘፈኖችን ማዳመጥ ትችላላችሁ። የነ ኤልቪስ ፕሪስሊ የነ ጄምስ ብራውን የነ ጂሚ ክሊፍ የነ ቦብ ማርሊ የመሳሰሉ ኦልዲስን ማዳመጥ ትችላላችሁ። አይ ሆፕ ኢንጆይ ታደርጋላችሁ። ሲራክ ጄ በጣም ሃምብል የሆነ ወንድማችን ነው። ሰው መርዳት የሚወድ በዚህ ከተዋወቃችሁት ደግሞ ብዙ የቢዝነስ አይዲያም ያለው ሰው ነው እና ሲራክ ጄን ሄዳችሁ እንድትጎበኙ በዚህ አጋጣሚ አደራ ማለት ፈልጋለሁ። እስካሁን ያልታደምኩት እንግዲህ ጄ እኔም ራሴ ያው አገር ቤት መሄድ ስለነበረብኝ እዛ መቆየት ስለነበረብኝ ነው። ቢዘገይም እንግዲህ ማስታወቂያውን በዚህ መልክ አቅርቤያለሁ። በተረፈ እንግዲህ በሚቀጥለው ቪዲዮ ደግሞ በሌላ እንደተለመደው እኔ እንግዲህ ብዙውን ጊዜ ሂስቶሪካል የሆኑ ነገሮችና ቀደም ሲል የኢትዮጵያ ሕዝብ አኗኗር ምን ይመስል እንደነበር አንዳንድ ታሪኮችን በመተንተን ነው የምታወቀው። ብዙ አጀንዳዎችና ብዙ ታሪኮች ስላሉ ብዙ ማጫወታችሁ ነገር ይኖራል። ለዛሬው እንግዲህ በዚህ ልሰናበታችሁ። ቴንኪው ወንድሞቼ፣ አመሰግናለሁ። መልካም ቀን።